ለባል መገዛት በጣም አንዱ አሁን ያለው ቻሌንጅ እሱ ስለሆነ ማለት ነው። እኔ በቃ በጣም ወደዋለሁ፣ ስለመገዛት ማውራትን በጣም ወደዋለሁ። ወንድ የእግዚአብሔር ምሳሌና ክብር ነው ይላል። ቤትሽ ውስጥ የእግዚአብሔር ግሎሪና ኢሜጅ አለ ማለት ነው። ስለዚህ ባልሽን እንደ ሰው ብቻ ሳይሆን እግዚአብሔር ውስጡ እንዳስቀመጠው ማየት በጣም የከበረ ነገር ነው። ወንዶች ልጆችሽን የምታሳድጊበት አመለካከትሽ ይለወጣል። እያነሳሽ ጫማ የምትጠፈጥፊበት አይደለም። የእግዚአብሔርን ኢሜጅ የእግዚአብሔርን ክብር የተሸከመ ወንድ ልጅ አለሽ ማለት ነው ቤት ውስጥ። ስለዚህ ይህን ነገር ሳስበው ይሄ ሰምሽን ነው ለካ አንቺ ላይ ክብር የሚጨምረው። ክብር የወንድ ክብር ናት። እኔ በጣም በዚህ አምናለሁ። በጣም ደስተኛ ነኝ። ስለዚህ ነው በጣም ስለ ባለቤት የምናገረው። በሱ ነው መከበሪያ። ጌታ የተጠቀመበት እሱን ነው። የተሸከመው ኢሜጅ የተሸከመው ግሎሪ እኔን አትርፏል። በሱ ላይ ያለው ለዚህ ለተገለጠው እውነትን ሰሚታ ለማድረግ ከሱ ጋር አይደለም ከሰማይ ጋር መጋጨት ነው። ዲዘርቭ የማያረጉ ቢሆኑስ ባሎች ይላል እንዴ? ዲዘርቭ ለማያረጉ አትሆኑ ይላል። በጣም እንደሱ ብለው ጠይቀውኝ ስለማቅ ነው። ሚስቶች ሆይ ለባሎቻችሁ ተገዙ። ዲዘርቭ የማያረጉትን ደግሞ ይናገራሉ። ለቃሉ የማይገዙ ቢኖሩ ይላል ኑሯችሁን አይተው በትዕዛዝ በቁጣ ሳይሆን ኑሩ